በእንግሊዝ ፕሪሚየር ሊግ የሳምንቱ ታላቅ ጨዋታ በማንቸስተር ደርቢ ማንቸስተር ዩናይትድን ከማንቸስተር ሲቲ ያገናኛል። እስከ ዓመቱ መጨረሻ ማንቸስተር ዩናይትድን በጊዜያዊነት ለማሰልጠን የተሾመው ማይክል ካሪክ በክለቡ ያለውን አሉታዊ ጫና ለመቀነስ እንዲሁም ፔፕ ጋርዲዮላ ከሊጉ መሪና ተፎካካሪ ከሆነው አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ የሚፋለሙ ይሆናል። የ22ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ መደረግ ሲጀምሩ በሊጉ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ በዚህ ዓመት በከፍተኛ ውጤት መዋዠቅ ውስጥ የሚገኘውንና በቅርቡ አሰልጣኝ ሩበን አሞሪምን በማሰናበት የቀድሞ ተጫዋቹ የሆነውን ማይክል ካሪክን በጊዜያዊ አሰልጣኝነት የቀጠረው ማንቸስተር ዩናይትድን ይገጥማል። ያለፉትን 5 የእርስ በርስ ግንኙነታቸውን ስንመለከት ሁለቱም ቡድኖች በተመሳሳይ እያንዳንዳቸው 2 ጊዜ ማሸነፍ ሲችሉ አንድ ጨዋታ ባቻ ውጤት መለያየት ችሏል። በዚህ የውድድር ዓመት በኢትሃድ ባደረጉት ጨዋታ ማንቸስተር ሲቲ 3-0 በሆነ ውጤት ማሸነፋቸው ይታወሳል። ከዚህ ቀደም በ2021 የኦሌ ጉናር ሶልሻየርን ስንብት ተከትሎ ማንቸስተር ዩናይትድን በጊዜያዊነት ማሰልጠን የቻለ ሲሆን ካደረጋቸው 3 ጨዋታዎች አርሰናልን በፕሪሚየር ሊግ እና ቪያሪያልን በቻምፒዮንስ ሊግ ማሸነፍ የቻለ ሲሆን ከቼልሲ ጋር አቻ መለያየቱ ይታወሳል። ከቀድሞ አሰልጣኝ ሩበን አሞሪም 3-4-3 ያልተሳካ አሰላለፍ በተቃራኒ 4-2-3-1 ኳስን በመቆጣጠርና መስርቶ በመውጣት የሚታወቀው ማይክል ካሪክ በዚህ ሳምንት ከተሾመ በኋላ ያለው ጊዜ አጭር ቢሆንም ቡድኑን ተፎካካሪ ለማድረግ ወደ ሜዳ ይዞ እንደሚገባ ይጠበቃል። የቡድን ዜናዎችን ስንመለከት በማንቸስተር ዩናይትድ በኩል በአፍሪካ ዋንጫ ምክንያት ከቡድን ስብስብ ውጭ የነበሩት ብሪያን እምቡሞ እና አማድ ዲያሎ ወደ ቡድኑ መመለስ የቻሉ ሲሆን ብሪያን እምቡሞ በዚህ ዓመት በ6 ጎል የማንቸስተር ዩናይትድ ከፍተኛ ጎል አግቢ ሲሆን በሌላ በኩል አማድ ዲያሎ በቀጥተኛ አጨዋወትና በፈጣን የድሪብሊንግ ክህሎቱ ለማንቸስተር ዩናይትድ ትልቅ አገልግሎት ይሰጣል ተብሎ ይጠበቃል። በአዲሱ አሰልጣኝ ማይክል ካሪክ ስር የሁለቱ ተጫዋቾች በሚከተለው የ4-2-3-1 የአጨዋወት ሲስተም እንዴት ይጠቀማቸዋል የሚለው ጉዳይ በቀጣይ ጨዋታዎች ላይ የሚታይ ይሆናል። በኤፍኤ ካፕ በብራይተን ከተሸነፈው ቡድን ስብስብ ከጉዳታቸው አገግሞ መሰለፍ የቻሉት ብሩኖ ፈርናንዴዝ እና ሃሪ ማጓየር በሙሉ ጤንነት ላይ ለዛሬው ጨዋታ ብቁ ይሆናል ተብሎ ይጠበቃል። ማቲያስ ዲላይት በጉዳት እንዲሁም ናስር ማዝራዊ በአፍሪካ ዋንጫው ምክንያት የማይሰለፉ ተጫዋቾች ናቸው። ማንቸስተር ሲቲ በኩል ሪያን ኤቲኑሪ ከጉዳቱ ማገገሙ መልካም ዜና ሲሆን አማካዩ ኒኮ ኦሪሊ በካራባኦ ካፕ ኒውካስል ዩናይትድን 2-0 ባሸነፉበት ጨዋታ ላይ መጫወት የቻለ ሲሆን ለዛሬው ጨዋታ ዝግጁ እንደሚሆንም ይጠበቃል። ተከላካዮቹ ሮበን ዲያዝ እና ጆሶን ግቫርዲዮል በጉዳት እንዲሁም ኦማር ማርሙሽ በአፍሪካ ዋንጫ ተሳትፎ ምክንያት በዛሬው ጨዋታ ላይ የማይኖሩ ይሆናል። በሲቲ በኩል ኤርሊንግ ሃላንድ፣ ሪያን ቸርኪ፣ ፊል ፎደንን እንዲሁም አዲሱ ፈራሚያቸው አንቶን ሲሜኒዮ ልዩነት ይፈጥራሉ ተብሎ የሚጠበቁ ተጫዋቾች ሲሆኑ በማንቸስተር ዩናይትድ በኩል አምበሉ ብሩኖ ፈርናንዴስ፣ ብሪያን እምቡሞ፣ አማድ ዲያሎ ጥሩ ብቃት ያሳያሉ ተብሎ የሚጠበቁ ተጫዋቾች ናቸው። ይህን ጨዋታ በድል መወጣት ለማንቸስተር ዩናይትድ ለቶፕ 4 ለሚያደርገው ፉክክር ትልቅ አቅም የሚፈጥርለት ሲሆን ለጋርዲዮላ ቡድን ማንቸስተር ሲቲ በበኩሉ በፕሪሚየር ሊጉ ፉክክር ለሚያደርገው ጥረት ለመቆየት እጅግ አስፈላጊ የሆነ ጨዋታ ነው። በኦፕታ ቅድመ ጨዋታ ግምት መሰረት ማንቸስተር ሲቲ 50.6% የተሻለ የማሸነፍ ግምት ሲያገኝ ለማንቸስተር ዩናይትድ 25.9% የአሸናፊነት ግምቱ የተሰጠው ሆኗል። 23.5% አቻ ይለያያሉ ሲል ቅድመ ግምቱን አስቀምጧል። በዘንድሮ የውድድር ዓመት ማንቸስተር ሲቲ በ40.2 ኤክስፔክትድ ጎል አንደኛ ደረጃ መያዝ ሲችል ይህም የፊት መስመሩን ጥንካሬ የሚያሳይ ነው። ማንቸስተር ሲቲ የፊት መስመሩ ጠንካራ ቢሆንም በጉዳት ምክንያት ያጣቸው ወሳኝ ተከላካዮች ቀድሞ የነበረበትን የመከላከል ክፍተት የሚጨምረው ሲሆን ይህም ለማንቸስተር ዩናይትድ አጥቂዎች ምቹ ሁኔታን ይፈጥርላቸዋል ተብሎ ይጠበቃል። በሌላ በኩል ማንቸስተር ዩናይትድ በሜዳው ከሲቲ ጋር ካደረጋቸው ካለፉት 5 ጨዋታዎች በአራቱ ግብ ማስቆጠር ያልቻለ ሲሆን ማንቸስተር ሲቲ ከሜዳ ውጪ ብዙ ጨዋታዎችን በኦልድ ትራፎርድ ማሸነፍ የቻለ ቡድን ነው። በጨዋታው ላይ ሊኖሩ የሚችሉ ግምታዊ አሰላለፎችን ስንመለከት በማንቸስተር ዩናይትድ በኩል ግብ ጠባቂ ሴል ላሜንስ፣ ተከላካዮች ዲያጎ ዳሎ፣ ሌኒ ዮሮ፣ ሊሳንድሮ ማርቲኔዝ እና ልክሾ፣ አማካዮች ማኑኤል ኡጋርቴ ከካዚሚሮ፣ በ10 ቁጥር ሚና ብሩኖ ፈርናንዴዝ እንዲሁም አጥቂዎች ማቲያስ ኩኛ፣ ብሪያን እምቡሞ እና ቤንጃሚን ሼሽኮ ይሰለፋሉ ተብሎ የሚጠበቅ ሲሆን በማንቸስተር ሲቲ በኩል በግብ ጠባቂነት ጃንሉጂ ዶናሩማ፣ ተከላካዮች ማቲያስ ኑኔዝ፣ አብዱ ኮድር ኩሳኖቭ እና ናታን አኬ፣ አማካዮች ኒኮ ኦሪሊ፣ በርናንዶ ሲልቫ፣ ሮድሪ፣ ሪያን ቸርኪ እንዲሁም የፊት መስመሩን አንቶን ሲሜኒዮ፣ ፊል ፎደን እና ኤርሊንግ ብሮት ሃላንድ ይመሩታል ተብሎ ይጠበቃል። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ በሰጠው አስተያየት ወደ ክለቡ በድጋሚ በመመለሱ እጅግ ደስተኛ እንደሆነና ለክለቡ ትልቅ ፍቅር እንዳለው መግለጽ የቻለ ሲሆን ስኬታማ ለመሆን ከፍተኛ ፍላጎት እንዳለውና ትልቅ ስራ መስራት እንደሚጠበቅበት ገልጿል። የቡድኑ ተጫዋቾች በግልም ይሁን በጋራ ማሻሻል እንዳለበት የተናገረው ካሪክ ዋና ትኩረቱ አጠቃላይ የቡድኑ ውጤት የተሻለ እንዲሆን በትኩረት እንደሚሰራ ገልጿል። በቀድሞ የክለቡ ተጫዋቾች በነ ሮይ ኪን አይነት አስተያየትና ጫና ይኖራሉ ተብሎ ለተጠየቀው ጥያቄ በሰጠው ምላሽ ምንም አይነት ጫና በእኔ ላይ አያሳድርም፣ ይህ አንዱ የስራው አካል ነው።
ሙሉ ትኩረቴ ቡድኑ በማሻሻል ለውጥ ለማምጣት ነው ሲል አስተያየቱን ሰጥቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በበኩሉ በሰጠው አስተያየት በረጅም ጊዜ ሲቲ በተከላካዮች ጉዳት አስቸጋሪ ሁኔታ ላይ መቆየቱን የገለጸ ሲሆን ለማንቸስተር ዩናይትድ ጨዋታውን መዘጋጀት አስቸጋሪ ነው፣ ምክንያቱም ማይክል ካሪክ የመጀመሪያ ጨዋታውን ነው የሚያደርገው። በሚድልስብሮ ይከተሉ የነበረው አጨዋወት የተወሰነ ሀሳብ ልታገኝ ትችላለህ፣ ነገር ግን ሁሉም ነገር በተጫዋቾችና በጨዋታ አሰላለፍ እቅድ ላይ ይወሰናል ሲል አስተያየቱን ሰጥቷል። ጨዋታው ዛሬ 9 ሰዓት ተኩል በኦልድ ትራፎርድ የሚካሄድ ይሆናል።